አሁን የቴዲ አፍሮ ሙዚቃ ገና ሳይለቀቅ ገና ሳንሰማው እኮ ህዝቡ ሊባላ እኮ ነው በየማህበራዊ ሚዲያ አንገት ለአንገት ሊተናነቅ መድፍና ታንክ ይዞ ሊዋጋ እኮ እየፈለገ ነው። እኔማ ወረኩብንና ጉርግር ሳያ ለዚህ ለኢራን ተከሰች እንዴ አልከኝ። በቃ ተከሰች እንዴ ወደኛ ቦሊስቲክ ሃይፐርሶኒክ ክሩዝ ሚሳኤል ተከሰች እንዴ አልከኝ። ኢራኖቹ ውቅያኖስ ለመቆጣጠር ይዋጋሉ፣ እኛ አልበም ለመቆጣጠር እንዋጋለን። ያሳፍራል። ኢራኖቹ የምድራችንን ኃያል አገር በጀግንነትና በጀብዱ ወጥተው ይዋጋሉ። እኛ ድህነትን መዋጋት አቅቶን ዘረኝነትን መዋጋት አቅቶን በሙዚቃ ልንፋጅ በሙዚቃ ለዛም ባልሰማን ሙዚቃ እና በጣም ነው የሚያሳፍረው። ሰው የፈለገውን ይስማ በቃ። የሃጫሉ ሁንዴሳ ሙዚቃ እኮ ትርጉሙን የሚያውቁም አብዛኛው የማያውቁ ሰዎች በየሰርጉ ይጨፍሩበታል። በየሰርጉ ለምን? ኢትዮጵያዊነት ስላለ ደማችን ስለሆነ አንድ ስለሆነ በየሙርቃት ይዘፈናል። ማአት የኦሮምኛ ዘፈኖች ሰው ትርጉሙን አወቀም አላወቀም ጥሩም ሆነ መጥፎም ሆነ በየሰርጉ ላይ ይጨፍራል። የትግርኛ ሙዚቃ ጥሩም ሆነ መጥፎም ሆነ ትርጉሙን ቢያቅም ይጨፍራል ህዝባችን። ስለዚህ ህዝብን ማቀራረብ፣ ማጠጋጋት፣ ፍቅር፣ አንድነትን መስበክና እንጂ በትንሹ ትልቁ እንደው በ400 ጀት የምትደበደብ ኢራን እንኳን እንደዚህ አልተተረማመሰች። ምንድነው በየማህበራዊ ሚዲያ ላይ አንገት ለምትናነቅ የምትፈልጉት? በቃ ይሄው ነው አጀንዳችን፣ ይሄው ነው። በጣም እኮ ነው ያሳፍረው። እውነት እኮ ነው የምላቸው። የጋዛ ህዝብ 1.8 ሚሊዮን ነው። ቀበሌ ትንሽዬ ቀበሌ ነው። ነገር ግን በሞላ ዓለም ስማቸው ጀብዳቸው ቱግንነታቸው መላ ዓለም ያወራል። ሞላ ዓለም ጋዛ ስትለው በዓለም ላይ ያለ ሳር ቅጠሉ ያውቃል። 1.8 ህዝብ እና እኛ የ3000 ዓመት ታሪክ አለን የምንል ሰዎች ሙዚቃ በወጣ ቁጥር የነገር በወጣ ቁጥር ለንጨፋጨፈን እንደ በየማህበራዊ ሚዲያ እየወጣን አሮይ ሰቆጥታል። ወገኖች እንፈር። በቃ የወደደ ይስማ። አንድ ሰው የሃጫሉ ሁንዴሳን ሙዚቃ ሰማ አደመጠ ማለት አማራን ይጠላል፣ ትግሬን ይጠላል፣ ኦሮሞን ይጠላል ማለት አይደለም። አንድ ሰው ቴዲ አፍሮን ወደደ ማለት አማራን ይጠላል፣ ትግሬን ይጠላል፣ ኦሮሞን ይጠላል፣ አፋርን ይጠላል፣ ሶማሌ ይጠላል ማለት አይደለም። ሙዚቃ